ይሄ ከጎኔ ያለው የእህቴ ልጅ ነው እሰይ ይባላል የ16 ዓመት ልጅ ነው ከአስመራ ነው ይዤ የመጣሁት ከ6 ወር በፊት ሰደንሊ አንድ አይኑ ተጨፈነ አይሰራም ይህች አይን ማለት ናት ይህች አትሰራም ይህች አንድ አይኑ ተጨፈነች እጁ ደግሞ ሸባ ሆነ የከፈለ ኢየሱስ Reseklenderere boşe ibalarara boşe kererere boşe ከፕሮፌት ጋራ አንድ ዱባይ ላይ አንድ ጓደኛዬ ዘመዳችን ነው እዚያ ቤት ይያለን ፕሮፌት ምን ይለኛል አልማዝ ማናት ብሎ ዝም ብሎ ቡና እየጠጣን እየተጫወትን ነው አልማዝ ማናት ሲለኝ አልማዝማ እህቴ ናት አልኩት ገነትስ አለኝ ገነትማ እናቴ ናት አልኩት ገነት በብርሃን አያታለሁ አለኝ አልማዝ ጅዳ የነበረችው አልማዝ ወልዱ ምናምን አለኝ አዎ እሷን እህቴ ናት አልኩት ይሄ እሰይ ነው ስሙ እሰይ አድርጎ የሐዘን መንፈስ ወደ አልማዝ ሊያመጣ ስላየሁ የሐዘን መንፈስ እንምታው ብሎ ጸለይ ይሄ ዱባይ ያለን ነው የተጸለየበት ከተጸለየ በኋላ እኔ አስመራ ሲሄድ ልጁ እጁ ታመመ አይኑ ታመመ አፉ ተጣመመ ፎቶውን እናሳያለን ምስክርነቱም ስላለ ማለት ነው እዚያ በኋላ እኔ አስመራ ሄድኩኝና ልጁ ታሞ አየሁት ይሄ ችግር የለም የእግዚአብሔር ሰው ቃል አውጥተዋል ይሄ ህመም አይደለም መንፈስ ነው መንፈስ ደግሞ የእግዚአብሔር መንፈስ ተመቶ ይወጣል ትፈወሳለህ አይዞህ ሲለው እሺ እንገናኝ ተብለን ከፕሮፌት ጋራ ቤቱ ውስጥ ሆነን ጸለይን ይገርማችኋል የእግዚአብሔር ሰው እዚህ ያላችሁ የእግዚአብሔር ሰዎች በሙሉ አሜን ይሄ ሚራክል ነው እኔ አሁን እስካሁን ድረስ አላመንኩም ይገርመኛል አይን ተከፈት ብሎ ቃል ሲያወጣ በኢየሱስ ስም አይን ተከፈት ብሎ ሲያወጣ አይን ተከፈተ ማየት ጀመረ ማሱክላንዳ ባሽኬሪቦ ሴኬሪሪቦ ፋክራንዳላ ያ ሃሌሉያ 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 አሜን ያስ በኢየሱስ ስም አይን ተከፈት ብሎ ሲያወጣ አይን ተከፈተ ማየት ጀመረ እጅ ከፈት ሲባል እጁ ተንቀሳቀሰ ሰደንሊ ሚራክል ሆነ እኛም ደረገጠ ላቴናው ላይ ከጤንነቱ ላይ አሜን እጁ ላይ አሜን ሰውነቱ ላይ አሜን በኢየሱስ ስም ኃይል አሜን Thank you Jesus አይና ሀሪም ዋህ ያልሄድንበት ሆስፒታል የለም ሜዲካል ሪፖርቱ አለን እኛ ጋር የቦርድ ነው የቦርድ ሜዲካል ክሊርሊ የሚታይ ከሆነ ሶስት ዶክተሮች የጻፉበት ነው ምን ይላል መሰላችሁ እዚህ ላይ ሌፍት አይ ጠፍታለች ያ ግራ አይኑ ጠፍታለች ነው ብሎ ሌፍት አይ ኢዝ ptosis and right hand finger unable to grab እጁ ሊይዝ አይችልም እጁ ተበላሽቷል አሁን እኛ ይሄ ከህክምና ከኛ በላይ ስለሆነ ወደ ውጭ ሀገር ሄዳችሁ ህክምና እንድትሞክሩ ተባለ ማለት ነው ሜዲካል ሪፖርት ተሰጠ ከ6 ወር በኋላ ከብዙ 3 ዶክተሮች ታላላቅ አስመራ ያሉ ዶክተሮች ነው የፈረሙበት አዩት ይሄ ከኛ አቅም በላይ ነው ምንም የምናደርገው የለም አይኑ ጠፍታለች እጁም ተበላሽቷል የሚደረግ የለም ከዚያ በኋላ ወደ ውጭ ሀገር ሄዳችሁ ሞክሩ መጀመሪያ አስመራ ላይ ከአስመራ ስንወጣ ስትፈተሽ ሁሉ ጊዜ እጅ ወደ ላይ ነው የምታደርገው እንደዚህ ብሎ ነው የተፈተሸው አይ እጅ ፍታው አለው አይ ፈታውም በዚያ ምክንያት ነው ወደ ዱባይ እየሄድን ያለው ለሜዲካል ነው አለው እንደዚህ ስላለ እንደዚህ ብለህ ወደ አትገባም አይደል እንደዚህ ብሎ ነው የምትገባ እንደዚህ የያስክ ነው የሚመስለው አይ እንደዚህ አይከፈትም እጁ እኮ ተዘግቷል ስለው አይ ችግር የለም ደና ብሎ አሳለፈ ዱባይ ስንመጣ ደግሞ አይኑ ስለተጨፈነ ፓስፖርት ያለው ፎቶ ሁለት አይን ያለው ነው እዚያ ስንመጣ ግን አንድ ተጨፍናለች እስካን ሲደረግ የለም እምቢ አሉ ዱባይ እንዴት ይገባል እስካን ሲደረግ የተጨፈነ አይንና አይን ነው የተጨፈነ ከዚያ 2-3 አይተው በእጃቸው እንዲህ አድርገው ከፍተው አይ የለም ልጅ ዝም ብሎ በምህረት እግዚአብሔር ቸሩ ስላበዛልን ዱባይም ገባ ተጨፍኖ ያያል አሜን ጌታ እሰይ በትግረኛ ተናገር ጌት ይተረጉማል እሺ ሰላም ለአምላክ ሰዋት የእግዚአብሔር ሰዎች ሰላም ይላል አሜን ሰላም ሰይፍሎም ባህል
ስሜ እሰይ ክፍሎም ይባላል። ከአስመራ ነው የመጣሁት ለሕክምና ብዬ ወደ ዱባይ ሪፈር ተብዬ። መጀመሪያ ክንከይድ ከለና ተዓፂፈን ወላ ክኾን ይኽእል ይከውን ኣብ ኣስመራ ኣይከውን ስለዝተባሃለ ኣብ ሕክምና ኩሉን ሪፖርት ናይ ሕክምና ኣለና ኣይከውን ስለዝተባሃለ ኢና ናብዚ ንዱባይ ክሕከም መፀ። ወደ ዱባይ የመጣሁበት የሄድኩበት ሕክምና ሁሉ ይህች እጅ ታጥፋለችና አትሆንም፣ እጅ አትሆንም። ግን እስቲ ሞክሩ ተብሎ ነው ወደ ውጭ። እስቲ ከኛ አቅም በላይ ነው፣ ግን ሞክሩ ወደ ውጭ ሀገር ተብሎ ነው የመጣ ነው። እንደዚህ ነው የነበረችው። ፎቶ ካለምን እናሳያለን። ቅዳንት ከጽቀት ብናይ ኣምላኽ ሰብ ድማ ኣምላኽ ተጠቂሙ ኣብ ናይ ሰዓታት 6 ወርሒ ይኸለል ለበለና ኣብ ናይ ሰዓታት ሁሉ ተፈትሒ ማለት እዩ። የእግዚአብሔር ሰው እግዚአብሔር ተጠቅሞ ለ6 ወር ሙሉ ያንከራተተን ከሆስፒታል ወደ ሆስፒታል ከዶክተር ወደ ዶክተር በማይጠቅም በማይክሮ ሰከንድ በደቂቃዎች እጄ ተፈታ፣ አይኔ ተፈታ። የእግዚአብሔር ሰው ተጠቅሞ እግዚአብሔር እስቲ ለጌታ ለኢየሱስ ማድረግ ለሚችል እስቲ እልል በሉ። ለሚፈውሰው ያለው በተለይ ለበትና ነገሩ የደረሰበት ነው የሚያውቀው። ፔኑ ምን ያህል ይሆናል። ብዙ ምስክርነት የፈውስ የነፃ መውጣት ብዙ ሰምቼ አውቃለሁና ለዚህ ቤተሰብ ግን እረፍት ነው እግዚአብሔር ያደረገው። አሜን አሜን ቀጥል። ይሄ ብላቴና የ10 ምናምን ዓመት ልጅ አንድ አይነ ጠፍቶ አንድ እጅ ሳይሰራ አስቡ። ድንገት ለቤተሰብ ምን ያህል ሀዘን እንደሚሆን አስቡ። ይሄ አይኑ ሲከፈት ነው። ቪዲዮውን እንልክላችኋለን ከመጀመሪያው ጀምሮ የአይኑንም ውጤት እዚህ ጋር ሊያሳያችሁ እዚህ ጋር ሲከፈት ነው። አይ ቲንክ አይኑ ሲከፈት ነው። ይሄንን ያደረገው 1 ሜትር ከ60 ምናምን የሆነ ሰው አይደለም፣ ጌታ ኢየሱስ ነው። አሜን አሜን አሜን። የምንሰጠው ለጌታ ለኢየሱስ ክርስቶስ ብቻ ነው። አሜን። ክርስቶስ ኢየሱስ የሚፈውስ እሱ፣ የሚያድን እሱ፣ ሕይወት የሚሰጥ እሱ፣ የሚቀጥል እሱ፣ ነፍስን የሚያስቀጥል እርሱ፣ አሜን እርሱ እግዚአብሔር የቀባው ስም ኢየሱስ የሚለው ስም ነው። አሜን አሜን። ለዚህ ብላቴናም ይሄንን ያደረገው ለዚህ ቤተሰብም ከዚህ ሁሉ ጭንቅ ሐዘን ውስጥ ልባቸውን ያሳርፈው እርሱ ኢየሱስ ክርስቶስ ነው። ለሱ ብቻ አሜን አሜን። ኢየሱስ ጌታ ነው። ቀጣይ እናንተ ተረኞች እንድትሆኑ ጸልያለሁ። ለማሳክራባጅ አሜን ብዙ ሰው ያምን አይደለም። ብዙ ሰው ኔክስት የኤችአይቪ ምስክርነት ይዘን እንመጣለን።